ውድ ቤተሰቦች እንደምን አላችሁ? ዛሬ ደግሞ እስኪ ሬዚስቲቭ ሎድ ምንድነው የሚለውን እንግዲህ ሬዚስቲቭ ሎድ ኤሌክትሪካል ኢነርጂ ወደ ሂት ኢነርጂ ወይም ወደ ላይት ኢነርጂ የሚቀይርልን ነው ማለት ነው። በሬዚስቲቭ ሎድ ጊዜ ሲግኒፊካንት የሆነ ፌዝ ሽፍት አይኖርም ማለት ነው እና ከረንትና ቮልቴጅ ኢን ፌዝ ይሆናሉ ማለት ነው። በተመሳሳይ ሰዓት ፒክ ላይ ይደርሳሉ፣ በተመሳሳይ ሰዓት ዜሮ ላይ ይሆናሉ፣ በተመሳሳይ ሰዓት ደግሞ ሚኒመም ላይ ይሆናሉ ማለት ነው። እና ግራፉን እዚህ ጋር ማየት እንችላለን። ያው this is xy ኮኦርዲኔት ናው ቮልቴጅ ከረንት ቨርሰስ ታይም ግራፍ ነው እዚህ ጋር ያቀረብኩላችሁ። እዚህ ጋር እንደምታዩት ቮልቴጅ ፒክ ላይ ሲደርስ at the same time ከረንትም ፒክ ላይ ይደርሳል ማለት ነው። እዚህም ላይ ከረንት ሚኒመም ላይ ሲደርስ ቮልቴጅ ሚኒመም ላይ ይደርሳል። በተመሳሳይ እዚህም ፒክ ላይ ሲደርስ ፒክ ላይ ይደርሳል። እዚህም ላይ ኤክስ ኮኦርዲኔትን at the same time ነው ኢንተርሴክት የሚያደርጉት ወይም ዜሮ የሚሆኑት at the same time ነው ማለት ነው። ሁለቱም ከረንትና ቮልቴጅ ፌዝ ሽፍት ስለማይኖር ከረንትና ቮልቴጅ ኢን ፌዝ ስለሆኑ ፓወር ፋክተራችን ምንድነው? ዩኒቲ ነው ወይም ደግሞ ዋን ነው። ስለዚህ ፓወርን እንዴት ማስላት እንችላለን? ቮልቴጅ ታይምስ ከረንት ታይምስ ፓወር ፋክተር አድርገን በቀላሉ በዚህ ፎርሙላ መስራት እንችላለን። እዚህ ላይ አሁን ከረንትን መጀመሪያ ቮልቴጅን እንለካ። ይሄው እንደምታዩ 224 ቮልት ያሳያል። እኛ ኖርማሊ ያው 220 ቮልት ብለን ስለምናስብ ሬዚደንሻል ላይ የምናገኘው 220 ቮልት እንጠቀም። ከረንታችንን ደግሞ ይሄው ከላምፕ ሜትር አለ። ከረንታችንን ደግሞ እንለካ 29.3 29.2 ይላል 29 አምፒር ብለን እንያዘው። ስለዚህ ፓወራችንን ማስላት እንችላለን። ፓወር which is equals to 220 ቮልት ታይምስ 29 አምፒር አድርገን 6380 ዋት እናገኛለን። ያ ማለት አፕሮክሲሜትሊ 6.4 ኪሎዋት ሆነ ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄው ሂተር አለን። እንግዲህ ይሄ ሂተር 6.4 ኪሎዋት የሆነ ፓወር አለው ማለት ነውና ሬዚስቲቭ ሎዶች እንግዲህ ሬዚስቲቭ ሎድን የምናገኘው ምን ላይ ነው? አንደኛው ሂተር ላይ እናገኛለን። ኦቭን ላይ ስፔሻሊ ኪችን ውስጥ የምንጠቀምባቸውና ሙቀት የሚያመነጩ ነገሮች ወይም ደግሞ ላይት ኤነርጂ የሚያመነጩ ነገሮች ለምሳሌ ኢንካንዲሰንት ላምፕ ካለ እሱም ምንድነው ሬዚስቲቭ ሎድ ነው የሚያመነጨው ማለት ነው። ቤተሰቦቻችን እንግዲህ ስለ ሬዚስቲቭ ሎድ የነበረን ይህን ይመስላል። እናመሰግናለን።